አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ሰላም ነኝ። እንዲሁም ክርስቲያን ወንድሞችን ሰላም ብያለሁኝ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮችም ደግሞ ላይክም ሼርም አድርጉ፣ አበረታቱን። እንዲሁም ደግሞ መልካም ምኞታችሁን ለምትገልጹልን ልጆች ጀዛኩሙላሁ ኸይር ከልብ አመሰግናለሁኝ ሀባይብ። ስለዚህ የብዙዎቻችሁ ጥያቄ የሆነውን ዛሬ እንግዲህ በቤት ጉዳይ ልመልስላችሁ መጥቻለሁኝ። ከእናንተ የሚጠበቀው ጥያቄ መጠየቅ ብቻም ሳይሆን ቪዲዮ ስለቅላችሁ ሙሉ ቪዲዮውን በትዕግስት መልሱ። በትዕግስት ተከታተሉ ማለሽ ተተከታተላችሁ ታገኛላችሁ ማለት ነው። ዛሬ እንግዲህ በጣም አንገብጋቢ ነው ብዬ ብዙዎቻችሁ በአላህ ምናምን እያላችሁ ለጠይቃችሁ ነው የምመልስላችሁ። በመጀመሪያ ቤትሽ የት ነው? አንቺስ የት ነሽ ለምትሉኝ እኔ ያለሁት ደሴ ነው። መኖሪያም ደሴ ነው። ቤቴም ደሴ ነው ማለት ነው። ይሄ የብዙዎቻችሁ ጥያቄ ነው። በዚህ መለስኩላችሁ። እንግዲህ የስራ ቦታዬንም እያስተዋወቅኳችሁ ነው። ደሴ ተቋም ነው ያለሁት ማለት ነው። ስራ ቦታዬ መኖሪያም እዚሁ ደሴ ነው። ቤትሽን ተከራይተሽው ነው ወይስ የራስሽ ነው ለምትሉኝ ደግሞ ቪዲዮውን ስላላዳመጣችሁ ነው እንጂ ቤቴ አልሐምዱሊላህ ረብል ዓለሚን ተከራይቸው አይደለም፣ በደጉ ሰዓት ገዝቸው ነው ማለት ነው። የራሳችን ቤት ነው ማለት ነው የምንኖረው። በኪራይ ቤት ውስጥ አይደለንም። አሁን እየኖርን ያለነው እዚች ቤት ውስጥ የራሳችን ቤት ናት ማለት ነው ሀባይብ። ይሄ የብዙዎቻችሁ ጥያቄ ነው፣ መለስኩላችሁ። ኪችኑን በተመለከተ በተደጋጋሚ ጠይቃችሁኛል። ያው ኪችኑ ቤቱ ጋር ማለት ነው አብሮ ደሴ ነው ማለት ነው ያለው። የተሰራውም ደሴ ነው። ከፈለጋችሁ አሰራላችኋለሁ ማለት ነው። ቤትሽ ጭቃ ነው ወይስ ምንድነው ለምትሉኝ ቤቴ ጭቃ አይደለም ሀባይብ፣ ኮንዶሚኒየም ቤት ነው። ኮንዶሚኒየም ማለት እንግዲህ ብዙ ማህበረሰብ የሚኖርበት ማለት ነው። ልክ እንደ አረብ ሀገር ሹጋ ለሹጋ ምናምን የምንለው አለ አይደል? እንደዛ ማለት ነው። ይሄ ይጠፋችኋል ብዬ ሳይሆን ያው ሁላችንም አናቅም። ብዙዎቻችን የገጠር ልጆች ነን። ለዛ ብዬ ነው። ልክ እንደ አረብ ሀገር ፎቅ ይሆንና ልክ ምንድን ነበር ያልካችሁ? ፊት ለፊት አሁን አረብ ሀገር ሹጋ በሹጋ ይኖራል፣ ከላይ ከታች ይኖራል አይደለ? እንደዛ ማለት ነው የምንኖረው። ይሄንን ይመስላል። ስለዚህ እኔ ቤቴ ውስጥ አልሐምዱሊላህ ረብል ዓለሚን ገዝቸው ነው ተከራይቸው አይደለም እላችኋለሁኝ። ይሄ የብዙዎቻችሁ እሺ ወንድሜ የብዙዎቻችሁ ጥያቄ ነው። በዚህ መልክ መልሼላችኋለሁ ብዬ ተስፋ አደርጋለሁ። ሌላው ሲቀጥል ደግሞ ቤትሽ ጠባብ ናት ምናምን ትሉኛላችሁ። እኔ አልሐምዱሊላህ ረብል ዓለሚን እንግዲህ ዛሬ ከመጣሁኝ 3 ሳምንት እየሆነኝ ነው። እስካሁን ድረስ ቤቴ ጠበበችብኝ ብዬ ምንም አልከፋኝም። በጣም ደስተኛ ነኝ አልሐምዱሊላህ። ምክንያቱም ይሄ ነገር እኔ የዘላለም ቤቴ አይደለም። የዘላለም ቤቴንም ያስፋልኝ አያጥብብብኝ። ነገር ግን እዚህ አዱንያ ላይ ስኖር ደግሞ ይሄ ቤት ከበቂ በላይ ነው አልሐምዱሊላህ። እንኳንስ ሌላ ቤት እያለኝና ማለት ነው ሌላ ቤት እየተሰራ ነው አለይ ቤት ብዬ ነግራችኋለሁ ወዶችዬ። ስለዚህ ይሄ ከበቂ በላይ ነው አይደለንም? እኛ ለሶስታችን እና ወደፊትም ኢንሻአላህ አላህ ልጅ የሚወፍቀን ልጅም ቢመጣ 5-6 ቤተሰብን ብንሆን ያኖራል። ዋናው ጸባይ፣ ጤና፣ ፍቅር ይስጠን ብቻ ማለት ነው። እና ይሄ ደግሞ ቤቱ የተገዛልን እውነት ለመናገር በአጋጣሚ ነው። እንዴት መሰላችሁ? አጋጣሚው ይሄ የሚሰራ ቤት እየተሰራ እያለ ጀምረነው እያለ ሌላ ቤት ነበረንና እሱን ሽጠን ይሄንን የሚሰራ ቤት እየሰራን እያለ ሳውዲ ላይ ከባድ ተፍትሽ መጣ። እኔ ይቃማልኝ ግን ባለቤቴ ይቃማ አልነበረውም። ከዛ ከባድ ተፍትሽ ሲመጣ እህቴ ምን አለችኝ? ድንገት ብትመጡ እንኳ ተከራይታችሁ ከምትኖሩ አሁን ብር ስላላችሁ አቅሙ ስላላችሁ በቃ ኮንዶሚኒየም ይገዛላችሁ አለችና እችን ባለ 1 መኝታ ቤት ኮንዶሚኒየም ገዛችልን። ቤቲቱም የተገዛችበት አጋጣሚ እንደዛ ነው። ገባችሁ? ያው የዛን ሰዓት አሁን እኛ ሰፈር ግን እንትን አላልንም። ገባችሁ? ያው ተፍትሽ ነው ድንገት ብንገባ ምናምን ብለን ተጨናነቅንና ድንገት ቢመጣ ኖሮ ተብሎ ለጊዜው ተብሎ እቺ ቤት ተገዛችልን በደጉ ሰዓት ማለት ነው። ጁንታ ሲመጣ ጁንታ 2012 ነው የመጣው። ብቻ የመጀመሪያው ጁንታ የገባ ሰዓት ወደ ደሴ ምናምን ሲመጣ ጁንታ የዛን ሰዓት ነው የተገዛችሁ ቤቲቱ። ስንት ተገዛችላችሁ ታላችሁ? በሚገርም ሁኔታ ያው በዛን ሰዓት 900 ሺህ ብር ውድም ቢሆን
የዛን ሰዓት አሁን 900 ሺህ ብር ለማግኘት ታውቃላችሁ ብዙ ሪያል ነው የሚጠይቀን። እንደዛሬው አይደለም። የተገዛችው የዛን ሰዓት 900 ሺህ ብር ነው ቤቲቱ የተገዛችው ማለት ነው። እና በዛ ምክንያት ነው። ግን ብጠብም ደግሞ እንደነገርኳችሁ ለጊዜው ነው። ለጊዜውም ባይሆን ራሱ ከበቂ በላይ ነው። በቂ ናት። ምክንያቱም እኔ አልሐምዱሊላህ ረብል ዓለሚን ሳሎኗም እንደምታዋት ቆንጅዬ ናት ከማነሷ ጥራቷ ማለት ነው። ስለዚህ መኝታ ክላስሽ በጣም ጠባብ ነው መቃብር ነው ምናምን ትልኛላችሁ፣ ግን አይደለም መስሏችሁ ነው እንጂ እውነት አይደለም። ምን እንደ ልቤ ተኝቼ እነሳለሁ፣ እንደ ልቤ አንጥፌ እነሳለሁ። ነገር ግን ይሄንን የአረብ ሀገር ኮተት በዚህ በመሰለ ዶላር ስትር ካደረገልኝ በቂ ነው። ያም ደግሞ መኝታ ክላስ የጠበበው ለምን መሰላችሁ? አቃይረ ነው። በፊት መጥባህ የነበረውን እኛ መኝታ ክላስ አረግ ነው። መኝታ ክላስ የነበረውን መጥባህ አደረግ ነው። ምክንያቱም በአንድ ፊቱ ኑሮ እየተወደደ ነው የሚሄደው ታውቃላችሁ። በአንድ ፊቱ ቅንጥብ ቅንጥብ አድርገን ዶላብም ሆነ ኪችን ካቢኔቱም ሆነ ከሚሰራ ዶላቡ ሳሎን ይምጣ፣ ከዛ ደግሞ መኝታ ክላሳችሁ ወደዛ ይቀየርና ኪችኑ በአንድ ፊቱ ይሰራ ተብሎ ኪችኑ በዛ መልክ ትልቁ ነው ተሰራልኝ ማለት ነው። ምክንያቱ ይሄ ነው። ሀባይ በደንብ አስረድቼ ልንገራችሁ ብዬ ነው። እኔ ስነግራችሁ አንድ የምታውቁልኝ ነገር ሪሊ የሆነውን ህይወቴን ነው የምነግራችሁ፣ ሳልጨምር ሳልቀንስ ማለት ነው። ለምን ብትሉ እኔም እዛ ሁኜ የራሴ ጥያቄ ስለሆነ ማለት ነው ውዶችዬ። እና ይሄንን ይመስላል ቤቱ። የጭቃ ነው እንዴ ምናምን ላላችሁ ካልመለስኩላችሁ የጭቃ አይደለም ቤቱ። እንደነገርኳችሁ ኮንዶሚኒየም ነው። ሀላስ ብዙ ማህበረሰብ የሚኖርበት ነው። እስከ 4ኛ ፎቅ ድረስ ነው ማለት ነው። እኛ 3ኛ ፎቅ ላይ ነው ያለ ነው ማለት ነው። እና ዶላቡ ሳሎን የሆነበትን ምክንያት ይሄንን ይመስላል። ደግሞም ሳሎንም ቢሆን የሚያስጠላ አይደለም። እንደምታዩት ሙረተብ የሆነ በዚህ ጋር 3 ተከፋች አለው። ይሄ 3ቱም ረፍ አለው ልብስ እያጠፍኩ የሚያስቀምጥበት ማለት ነው። በዛ ጋር ደግሞ አንዲቱ በዳር ላይ ያለችው ልብስ መስቀያ ናት። ቀጥሎም ያለው ግማሹ ፓርት ከታች በኩል መስቀያ ያለው ከላይ የኮት ምናምን ማለት ነው። በዛ ጋር ያለችው የአባያ የቶፕ ረዣዥም ቀሚሶች የሚሰቀልበት ማለት ነው። ከላይ ደግሞ እንደምታዩት ማሻአላህ ተባረካለ 8 ተከፋች ኮምፎርት አለው። እንግዲህ የአረብ ሀገር ኮተት ታውቃላችሁ። አሁን እኔ ገና ዕቃዬ እንኳን ሳይመጣ ይሄ እንዳለ አሁን ከላይ ያለው ዶላሩ ይገርማችኋል ሞልቷል። ይሄው ራሱ አልበቃኝም ማለት ነው። ለዛውም ገና ዕቃዬ አልመጣም እላችኋለሁ። እንዳውም እኛ ዶላሩ ሲሰራ ላይ ግድግዳው አለ አይደለ ኮርኒሱ ላይ ነበር ዝጋው ያልነው፣ አልዘጋውም እሱ። ከዛም አለመዘጋቱም ለኔም ጠቀመኝ። ይሄው እንደምታዩት ውስጥ ላይ ከአረብ ሀገር የመጣ ምንጣፍ ነበረ። እሱን ጠቅልለን በዚህ መልክ አጋደምንበት እላችኋለሁ። እና አልሐምዱሊላህ ረብል ዓለሚን ይሄንን ይመስላል። በጣም ደስተኛ ነኝ እላችኋለሁ። የት ነሽ ምናምን ጥያቄ በዝቷል። ያው ሳልነግራችሁ አልቀርም። ያለሁት ደሴ ነው እላችኋለሁ። ሀባይ መኖሪያ መስሪያም ደሴ ነው። ይሄንን ይመስላል። እንግዲህ ጥያቄያችሁን የመለስኩኝ ይመስለኛል። ምክንያቱም በተደጋጋሚ ስለጠየቃችሁኝ፣ እንዲሁም ደግሞ እኔም በቃ ቁልፍ የሆነ ነገር ነው የጠየቃችሁት። ለዛም ነው እንደዚህ በተደጋጋሚ ይዤላችሁ የመጣሁት። እና ዶላቡንም ሆነ አልጋውንም ሆነ ኪችኑንም ሆነ ማሰራት የምትፈልጉ ልጁም እዚሁ ነው አሰራላችኋለሁኝ እላችኋለሁ። የኛ አልጋይቱን ደግሞ እንደዛ ትንሽ ቀልጠፍ ያለች አሰራናት ከቦታው አንጻር ነው እንጂ ዝንጥ ያለ ዘመናዊ አልጋ ማሰራት ጠፍቶኛ አይደለም። ግን ለጊዜው ነው እሷ የተሰራችው። ኢንሻአላህ ለልጆች ትሆናለች ተብሎ ማለት ነው። ለተወሰነ ጊዜ እኛ እንትን እንበላትና ከቦታው አንጻር ለዛ ነው። መጋረጃውም እንደምታዩት ፏፈሽ ያለ ነው። አልሐምዱሊላህ 12000 ነው እንደዛ ነው የተገዛው። ቆንጆ መጋረጃ ነው እላችኋለሁ እንግዶችዬ። ያው መብራቱ እዚህ ጋር ስለተከፈተ አይለያችሁም እንጂ እሱ እዚሁ ደሴ ነው የገዛሁት። እና እንግዲህ ጥያቄያችሁን የመለስኩ ይመስለኛል በትንሹም ቢሆን ውዶችዬ። በተረፈ ደግሞ ሌላ ጥያቄ ካላችሁ እንደዚህ ወሳኝ የሆነ ጥያቄ ከጠየቃችሁ ለመመለስ ዝግጁ ነኝ። ሳልጨምር ሳልቀንስ ማለት ነው እምነግራችሁ። እኔ ለምን ብዬ ምክንያቱም ጨመርኩም አልቀነስኩላችሁም እኔ በመዋሸት ይጎዳ እንደሁ እንጂ ምንም የማገኘው ነገር የለኝም። እና ይሄንን ይመስላል ሀባይብ። ይሄ ደግሞ መሳቢያው እንደምታዩት ቆንጆ ነው። በጣም ብዙ አቅራጥ ነው የሚይዘው። በቃ ስምጥ አድርጎ ይይዝላችኋል እና አሪፍ ነው። እኔ እስካሁን ድረስ ቢጠብም በጣም ደስተኛ ነኝ። አላህ ጀዛውን ይክፈለው። ይሄት ባል እያንዳንዷን እንቅስቃሴን እስከዚህ ሰዓት ድረስ እሱ ነበረ እዚህ ያደረሰኝ። ባለቤቴም ከመጣ በኋላ በአስተያየትም በሐሳብም በምንም ከጎን ሆኖ አልሐምዱሊላህ
እዛ አድርሰውናል። እነሱንም አላህ ጅዛቸውን ይክፈለው። ይቺ ደግሞ የሽንት ቤት በሯ እንደምታዋታች ላይ እንትን ብላለች፣ ግን ለተወሰነ ጊዜ እንጠቀማትና ያው መችስ በብር አይደለም። አሁን ይሄን ማስቀየር ጠፍቶኝ አይደለም፣ ግን የተወሰነ ጊዜ ያገለግላል። ምንም ያን ያክል የሚያመጣው ሳይድ ኢፌክት የለም። ትንሽ ተጠቅመን ከተወሰነ ጊዜ በኋላ ትቀየራለች ማለት ነው ውዶችዬ። በዛ ላይ ያለው እንትን ነበር የዋይፋይ ገመድ ነበረ፣ ዋይፋው አልሰራለ አስነቀልነው እላችኋለሁኝና ይሄንን ይመስላል። ሌላ ጥያቄ ካላችሁ ለመመለስ ዝግጁ ነኝ። እናንተም ቻናሌን ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁኝ። ሀባይብ ኢንሻአላህ እኔም በድጋሚ ወደ ሰው ሀገር እንዳልመጣ እናንተ እርዳታ ያስፈልገኛል። ምንም የሚቀንስባችሁ ነገር የለም። ቻናሌን ሰብስክራይብ አድርጉ። አሪፍ አሪፍ ጥያቄ ካላችሁ ጠይቁ፣ ለመመለስ ዝግጁ ነኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ባይ ባይ።